ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ የተለያዩ የቤት እቃዎችን እናሳያችሁ መጥተናል። ከኬሚሴ ከተማ ወደ ጭፍራ ከተማ የደረስናቸውን ሙሉ የቤት እቃ ነው። ተመልከቱ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዚህ ጋር የምንመለከተው ሜትር ከ80 ይሄ ቡፌ ነው። ከላይ 4 በሮች አሉት። ከስር ደግሞ እንደዚህ ስላይደር የተሰሩ መሳቢያዎች አሉት። ዘመናዊ ተደርጎ የተሰራ ቡፌ ነው። እንደምትመለከቱ ከስር በር አለው በግራና በቀኝ። መሀሉም ደግሞ እንደዚህ ሁለት ተከፋች ነው ያደረግነው። ቁልፍ አለው መሳቢያውም ላይ በሩም ላይ ሁሉም ላይ ቁልፍ አለው ማለት ነው። እንደምትመለከቱት ነጭ በወርቃማ ተደርጎ ጽድት ተደርጎ የተሰራ እቃ ነው። በጣም ጥርት ያለ አንደኛ ደረጃ ቀለም የተቀባ ነው። እዚህ ጋር ደግሞ ሜትር ከ50 ቲቪ ስታንድ አለ። እንደምትመለከቱት ሁለት በሮች አሉት። በመረጠችው ዲዛይን በራሷ ዲዛይን የተሰራላት እንደምትመለከቱት ነጭና እንዲሁም በቡኒ ከለር ነው ማለት ነው የተቀባው እና ቀለሙ አንደኛ ደረጃ ቀለም ነው። እቃውም ጥርት ተደርጎ የተሰራ ነው። እዚህ ጋር ደግሞ ሜትር ከ50 አልጋ አለ። የራሱ የሆነ ላይት አለው። እቃውን ደግሞ በኬሚሴ ስንጭን ማለት ነው እንዳይጋጋጥ ብለን በፕላስቲክ አሽገን ያደረስነው ማለት ነው። ከግርጌው በኩል ደግሞ እንደዚህ እንደምትመለከቱት አንዳንድ ነገሮች ማስቀመጫ አለው። ከራስጌው ቻርጅ ማድረጊያ እንዲሁም የራሱ የሆነ ላይት አለው። ኮስሞውን ደግሞ እንደምትመለከቱት የራሱ ወንበር አለው። እዚህ ጋር በታች ሁለት በር እና መሳቢያ ሶስት መሳቢያዎች አሉት። ያው ስላልፈታነው ነው ቸኩለን ነው ቪዲዮ የሰራ ነው። እዚህ ጋር እንደምንመለከተው ደግሞ ቁም ሳጥን አለ። ቁም ሳጥኑ መሃል ላይ መስቀያ ሲሆን ዳርና ዳር ደግሞ መደርደሪያ ናቸው ማለት ነው። ከላይ ተደራቢ አለው። ሁሉም በቃ ጽድት ተደርጎ የተሰራ እቃ ነው ማለት ነው። ሁሉም እቃዎች በጥራት ነው የሰራናቸው። ይሄን የምትመለከቱት ተመሳሳይ አንድ አይነት እቃ ነው ማለት ነው። ሁለት ቤት የተገጠመ እቃ ነው። ይሄም እንደምንመለከተው ሜትር ከ50 አልጋ ነው። እንደዚህ ከግራና ከቀኝ የራሱ ኮሜዲኖች አሉ። ኮሜዲኖቹ መሳቢያ አላቸው። እንደዚህ መሳቢያ አለ፣ ሁለት መሳቢያ። ሁሉም በስላይደር ነው የተሰሩት። እቃው ጥርት ያለ እቃ ነው ማለት ነው። ከላይ ደግሞ እንደዚህ ቻርጅ ማድረጊያ ቦታ አለው። ማብሪያ ማጥፊያ ያለው በግራና በቀኝ ማለት ነው። በግራ ያለውን ከፈለጋችሁ በቀኝ ያለውን ሁሉም የራሱን ያጠፋልና ያበራል ማለት ነው። ሁለቱም አንድ ላይ አይደለም፣ ለብቻ ለብቻ ነው የተሰራው እና እቃው ጥርት ያለ እቃ ነው። እናንተም ማዘዝ ትችላላችሁ። ባላችሁበት ቦታ ሰርተን እናደርሳለን። አድራሻቸው ወሎ ኬሚሴ ነው። እንደምንመለከተው ይሄ ደግሞ አንዳንድ አንሶላ ምናምን ማስቀመጫ እንደዚሁም ከአልጋ ማውረጃ መቀመጫ ይሆናል ማለት ነው። ለብቻው መንቀሳቀስ የሚችል ነው። ፍራሽም አብረን ላይ ገዝተንላቸዋል። ሜትር ከ50 ኤክስትራ ቦንደድ ፍራሽ ጥራት ያለው ፍራሽ ነው የገዛነው። ሁሉንም አንድ ላይ ነው ያደረስነው ማለት ነው። በግራ በኩል ደግሞ እንደዚህ በር አለው። ይሄም ማብሪያ ማጥፊያውም ይሄኛውም ለብቻ ነው ማለት ነው። እዚህ ጋር ደግሞ ከጎን የራሱ ማስ ተደርጎ የተሰራ ቁም ሳጥን አለው። ጌጡ እንደምትመለከቱት ራስጌው ላይ የሚያምር ጌጥ አለው። ቀረብ ብለን ስናሳያችሁ ይሄን ይመስላል ማለት ነው። መሳቢያው ላይ እንደዚህ ቁልፍ አለው። ራስጌው እንደምትመለከቱት ነው። ጥርት አድርጎ ፊኒሺንጉም በደንብ ነው የተሰራው ማለት ነው። አንደኛ ደረጃ ቀለም ነው የተቀባው። ከላይም አብረቅራቂ ተቀብቷል ማለት ነው። ዘይት በዚህ ጋር ደግሞ ቁም ሳጥን አለ። እንደዚህ አምስት ተከፋች የሆነ ቁም ሳጥን አለ። ውስጥ ላይ ለብቻ እንደዚህ መሳቢያ አላት። አንዳንድ እቃዎችን ማስቀመጫ የራሷ ቁልፍ አላት። በሩም ቁልፍ አለው። እሷም ለብቻ ቁልፍ አላት። እዚህ ጋር መደርደሪያ አለ። ሁሉም የተቀባ ነው። ተደራቢ ነበረው ቁም ሳጥኑ። እንደ አጋጣሚ ሆኖ ተደራቢው የሆነ ችግር ስላየንበት አልገጠምነውም እንጂ ቁም ሳጥኑ የራሱ ተደራቢ አለ ማለት ነው። በዚህ ሁለት ተከፋች ይሄን ይመስላል። እንደዚህ መሃል ላይ ደግሞ እንደዚህ መስቀያ ያለው ማለት ነው። እዚህም ጋር እንደዚሁ አራት መደርደሪያዎች አሉ ማለት ነው። የታጠፉ ልብሶችን ማስቀመጫ ናቸው እነዚህ። የመሃለኛ መስቀያ ነው እንዳልኳችሁ። ቁም ሳጥኑ ተደራቢ ያለው የራሱ ማለት ነው። እዚህ ጋር ደግሞ ማች የሆነች የራሱ የሆነች መልበሻ አላቸው። መስታወቱ እንደምታዩት በጣም ሰፊ ነው። እዚህ ጋር ደግሞ ሶስት መሳቢያዎች አሉት። መሃል ላይ ሶስት መሳቢያዎች አሉት። እነሱም በስላይደር ነው የተሰሩት። እቃው ጽድት ያለ እቃ ነው። ከዚህ ከግራና ከቀኝ በሮች አሉት።
ወንበሩም የራሷ ወንበር ናት ማለት ነው እቺ። እና እንደዚህ ቁጭ ብለው መዋብ ይችላሉ። እቃዎቹ ይመስላሉ። ሰብስክራይብ እያደረጋችሁ